ሰላም ዛሬ ጀማሪ ሰዓሊዎች የሚጋፈጡትን ስነ ልቦናዊ ችግሮችና እንዴት በቀላሉ መቋቋም እንደምንችል ነው የምነግራችሁ ማለት ነው። እንደማታውቁኝ ሰዓሊ ዮሴፍ አበራ እባላለሁ። ስዕልን በመስራት ላይ እንደዚሁም ደግሞ በመማር ላይ እገኛለሁ ማለት ነው። ከጀማሪ ሰዓሊዎች የስነ ልቦና ችግሮች መካከል እኔ አልችልም፣ የኔ ስራ አያምርም፣ ሰዎች ይተቹኛል፣ እንደዚሁም ደግሞ ብቁ አይደለሁም፣ ለሰዓሊነት ብቁ አይደለሁም የሚሉ ብዙ ሜሴጆች ይደርሱኛል። እንደዚሁም ደግሞ አንዳንድ ጓደኞቼም በዚህ ጉዳይ ላይ ብዙ ነገር ነው የምናወራውና እነዚህ ስነ ልቦናዊ ችግሮች እንግዲህ የተወሰኑ ነገሮችን እንግዲህ ልበላችሁና ወደ መፍትሄውም ደግሞ እንሄዳለን ማለት ነው። የመጀመሪያው ራስን ማወዳደር ነው። ይሄ በጣም ጠቃሚ ነገር ነው። ራሳችንን ከመጠን በላይ ከሌሎች ጋር ስናወዳደር መረበሽና የራሳችንን ስራ እንደዚሁም እንድንጠላ ያደርገናል። በራሳችን ስራ እንዳንተማመን ያደርገናል። ምክንያቱም ፕሮፌሽናል ከሆኑ ሰዎች ጋር ራሳችንን ስናወዳደር በጣም ከባድ ነው፣ መጠን ያስፈልጓል ማለት ነው። ሁለተኛው ጥንቅቅ ያለ ስራ መፈለግ ነው። ይሄ ሲደጋገም በምንሰራው ስራ ስህተት እንዲበዛ ያደርገናል። ምክንያቱም እውቀቱ የለንም። ስለዚህ በጣም ፐርፌክት ለማድረግ በምንሞክርበት ሰዓት በጣም ብዙ ስህተት ነው የምንሰራው ማለት ነው። በሁለተኛ ደረጃ ይሄ ነው። ሶስተኛ ትዕግስት ማጣት ነው። በስዕል ስራ ትዕግስት መሰረታዊና በጣም ወሳኝ ነገር ነው። ስለዚህ ረጅም ሰዓት መቀመጥ አለብን፣ ትዕግስትን ማዳበር አለብን ማለት ነው። ምክንያቱም ትዕግስት በራሱ የራሱ የሆነ ሂደት ስላለው ማለት ነው። ስህተት ደግሞ የሚጠበቅ ነው። ስለዚህ የመማር አንዱ አካል ስለሆነ ያን ያህል መስራት የለብንም ማለት ነው። ስለዚህ አሁን ወደ መፍትሄዎቹ እንሄዳለን ማለት ነው። እነዚህ እንዴት ነው መቅረፍ የምንችለው የሚለውን ነገር እናያለን። የመጀመሪያው ትንሽ መሳልን መለማመድ ነው። በየቀኑ ለ5 ደቂቃ ተቀምጦ ስዕልን መስራት ማለት ነው፣ ሳናበዛው። ከዛ ቀስ በቀስ እየጨመርን ነው የምንሄደው ማለት ነው። ይሄ ምን ይጠቅመናል? ብዙ ሰዓት እንድንቀመጥ ሀቢት እናደርገዋለን፣ ወይም ደግሞ ረጅም ሰዓት ለመቀመጥ ያግዘናል ማለት ነው። ሁለተኛው እንከን የለሽ ከመሆን ይልቅ እድገቱ ላይ ማተኮር ነው። ምክንያቱም ፐርፌክት የሚባል ነገር ስለሌለ በሂደት ነው ያንን የምናገኘው ማለት ነው። ሶስተኛ ጥሩ ልምድ ያላቸውን ሰዓሊዎች እና ከሚያበረታቱን ሰዎች ጋር ወዳጅነትን መፍጠር ነው። ብቻ መሆን በራሱ በቂ ነው ብዬ አላስብም። ምክንያቱም ሞቲቬሽን አንዳንድ ያስፈልጋል፣ አንዳንድ ሰዎች ያስፈልገዋል ማለት ነው። እንደዚሁም ሰዓሊዎችም ደግሞ ልምድ ያላቸው ከኛ የተሻሉ ሰዓሊዎች ካሉ እነሱ እንደ እንትን መጠቀም አሪፍ ነው ማለት ነው። ምክንያቱም ብቻችን አንዳንዴ ምንም ነገር ላንሰራ እንችላለን፣ ያለን እውቀት ውስን ሊሆን ይችላል። ስለዚህ ከሰዎች ደግሞ የምንሰማቸው ነገሮችን ጥሩ ጥሩ ነገሮች ከሆኑ አሪፍ ነው ብዬ አስባለሁ። ሁሉም ጀማሪ ነበር። ስለዚህ በዛ መንገድ መስራት እንግዲህ የተሻለ ነው ብዬ አስባለሁ። ዛሬውኑ መሳል ጀምሩ። ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ደግሞ ላይክ አድርጉልኝ።